ታስበላ ወይ ተቆረጠው ወይ ይደግ በቃ አንፈል ስለሌላ ነገር እንደው ሊቨርፑል ካሸነፈ ጸጉሬን ይቆረጥ። ጸጉሩን ያሳደገው ልጅ 5 ጨዋታ ማንቸስተር ዩናይትድ ካላሸነፈ አልቆረጥም ብሎ ጸጉሩ ያደገው ልጅ እኮ ከእንደገና ነው አሁን ዛሬ ሲወጥ እንደገና የሚቆረጥ ይጠብቃል። እስከዛ ድሬድ ያደርጋል። ችግር የለም አችኛል በቃ ዋንጫ አንድ ጆሮ ይዘናል ብለን ቂጥ ደርሰናል። አሁን ቂጡ ላይ ያለነው ከቂጡ እንዴት ወደ ጆሮ እንደምንወጣ አናውቅም። ጀምሩ የዚህ ጨዋታ ተጠያቂ ማንም አይደለም። ዩናይትድ 5 ጨዋታ ካሸነፈ ጸጉሬን እቆረጣለሁ ያለው ሰው ይሄው አንተ ባልከው እኔ እዚህ መሀል አስፋልት ላይ እንደ እብድ ማለት ነው በባዶ እግሬ ዞራለሁ እንዲህ ጨዋታ ከቀዳዳ ይሰላል ጨምዳዳ አረ ማንጂ አለምኝ ዊኒን አቅበታይ ግን ለዚህ ዳሉትና ዶርጉ የሚባለው ግን የተመጣጠነ ምትበተ ማራም ነበር አይናቸው ነው ባላይ ደስተኛ ነኝ በነገራችን ላይ እንዴ አቻለም አለኝ ደምሱ ረስቼው አረ ወይኔ እናት አፈር ታስበላ ምን ይሻላል ምን ይበጃል ያናናሩ ጉዳይ ያሳዝናል ወይ ተቆረጠው ወይ ይደግ በቃ አንፈልግም ስለሌላ ነገር ፈልግ ሂድ እንደው ሊቨርፑል ካሸነፈ ጸጉሬን እቆረጣለሁ በለ አንድ ጨዋታ ያሸነፈልና ተቆረጥ እንዴ እኛ ላንተ ጸጉር እንቋጥር ለክለባችን እንቋጥር እንዴ ምን አገባ ወይኔ ምን አለ ኢትዮጵያ በኖርክ አንገትን ነበር ቆርጠው የሚያስቀምጡልኝ እንዴ ምን አይነት የተረገመ ደጋፊ ምን ደጋፊ ጠላት እኛ ልንገረ እንኳን የጭንቅላት ጸጉር የብብት ጸጉር ይደግ ከፈለገ አትቆረጡ ጉዳያችን አይደለም አቻ ሙሉ አመቱን አቻ እንውጣ ከፈለግን እንዴ ብለን አቻ ራሱ ያናደን ጀመር እኮ ላንተ ሲባል እንዴ በቃ አሪፍ ነን ጀግና ነን አቻ ወጥተናል እንደው ኧረ ጉዴ የዚህ ጨዋታ ተጠያቂ ማንም አይደለም። ዩናይትድ 5 ጨዋታ ካሸነፈ ጸጉሬን እቆረጣለሁ ያለው ሰው ይሄው አንተ ባልከው እኔ እዚህ መሀል አስፋልት ላይ እንደ እብድ ማለት ነው በባዶ እግሬ ዞራለሁ እንዲህ ጨዋታ እየተመራንና ይሁን ምንም አይባልም ስለ የሞተም አለ አቻም ጥሩ ነው እግዚአብሔር ይመስገን ይሁን ምንም አይደለም ግን ይሄ ሰውዬ የሆነ ነገር ማድረግ አለብን ይሄ መፍታት የለብንም ጋይስ እንደ ቀልድ ማየት የለብንም ካልሆነ አደጋ ውስጥ ነን እኛ እናቴ ትሙት ኧረ ተረፈኩ በአላህ ተረፈ ይሄ ኖቲንጋም ግማታም የሆነ ቡድን አሰልጣኝ ስትቀያየር ትኖራታለህ አንተ ውጤት ማትቀይር መራ ብለን ተስፋ ቆርጠን ረፍቶቱ 2-1 ገልብጠ አይ አማድ ደግሞ ሁሉ ጊዜ ማጨናገፍ የሆነ ስራው በቃ ይሄ ማጨናገፍ የሲቲን ጨዋታም የሞተ ጨዋታ ላይ ገብቶ ገለበጠ የሆነ ጨዋታ ላይ ማይጠፋ ኢልቢስ የሆነ ተጫዋች ታውቃለህ ወላሂ እኔ እረፍት ላይ በሰሞኑ አቋም በቃ ምን ሊሆን ለአንተ አቻ እየጠብቄ በፍጥነት ገልብጦ አፈርልሶ ተይዞ ነበርኩ ወላሂ ለአዚም እኔ እኩል ሰዓት አጫውተው አዘናክተውን እንዳንቋጥር ማለት ነው 2-1 ሲመራኛ የአርሰናል እግራችንን ሰቅለን ስናይ ይሄ ሸለመጥማጥ ዝምብ ቢንቢ እኮ ነው የሚያክለው ይሄ እኮ ከ13 ዓመት በታች መጫወት የሚመስል የሆነ ፊዚካል ያለው ግን ነገረ ስራው ከፊዚካሉ በላይ ነው እሱ ነው ውጤቱን ያበላሸብን ወላሂ በመላ በቋጥሮ ስም እንደው የተረገምኩን አንተ የተረገምኩ ሰው ለትንሽ ይሁን እንደውም ተው 4 አሸንፎ ያምሊ ጸጉሩን ከሚላጭ ይሁን ፈጣሪ ይመስገን ይሄንንም ተመስገን ነው መርቶ ነበር ምንድነው ማን ሁለተኛ እንዴ ማንቸስተር ሁለተኛ ደረጃ አረ ይሄ እውነት ኤአይ ነው ባለፈው ኤአይ ነው ብያለሁ አሁንም ኤአይ እንደቀጠለ ነው እንዴ ደሞ ሴት ፒስ እስቲ አሁን ሴት ፒስን ስታጥላላ ለስማ ሴት ፒስን ስታጥላላ ለስማ እስቲ ማስተር ደጋሚ አረ ሊቪያ ሲቲ ሲባል እናንተ የተናቀ የሚባለው እውነት ነው ለማንኛውም ያዝልቀል ሰከንድ አፍና ያለን እመጣልሻለሁ አንቺን ራሱ ማለት ነው ወይኔ ጌታ ተሰቃየኩ አረ ደረደኩ እኔ ከነማን ጋር እናጫውታችሁ እሺ 5 እንድታሸንፉ እኔ አሳዘነኝ ተመልከቱት ጸጉሩ እኮ ጠልፎ ሊጥለው ነው
ሁለተኛ መጣሽ ብዬማ እኔ በቃ ስንት ስምሽ ምናምን ነገር ከፍ ከፍ ላደረገው እናንተ በ3 ደቂቃ እንደ ኢንዶሚን ታንጠባጥባላችሁ። ኧረ ዳሎት ለእንትን እናቴ ዳሎትን ማለት ነው ከሜዳ አስወጥታችሁ ኳስ እንዲያቀብል ብቻ መድቡት። አይጮት ዳሎት ኳስ አይጫወት። ደሞ አቻ ራሱ ይሆንሹ እኮ ከሴት ፒስ ነው ሁለቱም የሴት ፒስን ጥቅም ማለት ነው። ማሬስካ ቀን ጠቅሶታል። አሁን እያንዳንድሽ ይገባሻል። ሴት ፒስ ይኸውልህ ባለፈውም ነግራችሁ ነበር አይደለ? ቡድንህን ከመሸነፍ የታገደው በነገሩ ሼባው ለካ ረስቶታል። መች እንዳሸነፈ ራሱ ረስቶታል። ግን ሴት ፒስን እያያችሁት ነው። በዚህ አጋጣሚ ቶቶ ስፖርት ላይ ደግሞ ተጫወቱ። ዲፖዚት ስታረግ ዝም ብለህ ይኸውልህ ስፒን አለ እስከ 50 ሺህ ብር በየቀኑ ትሸለማለህ። ከዛም ባለፈ ዶሮ አለች። ቀጣይ ሳምንት ላይ ከዶሮዋ ናቸው ይኸውልህ ተለማምደህ ቶቶ ስፖርት ላይ መሄድ ነው። ማንቹሪያን እኔ ምሬ ነው የምላችሁ በጣም ፕሮግረስ ያለው ቡድን ነው። በጣም ፕሮግረስ ያለው ቡድን እንደጀመረ ማለት ነው። ሰከንድ ሃፍ ምናምን ግን ትልቅ ችግር አለባችሁ። ትልቅ ችግር። ቆይ ወሬው እንዳይባክን ስሚሻሽ ዝግንግ ብለሽ መጣሽ ያሉ እንደተለመደው አጫወጣሽ። እኔ የምለው ያ ሰውዬ ፀጉሩን አልቆረጥም ያለው ፀጉሩን ብቻ ነው ወይስ ሌላ ነገሩን ነው እንዴ? አረ ከትዳሩ እንዳይፈናቀል አንቺ ልጅ ጎፈሬ አንተ ልጅ ጎፈሬ ብቅ በይ ዛሬ ሊሆንላችሁ እኮ ነው። ኧረ ቢያንስ መከራችሁ ይላጭ። ባለቀ ሰዓት እኮ አጫወታችሁ እንደገና አንድ ብሎ ይጀምር እኮ ነው። ድሮም ይሄን ክለብ አምኖ የሚሄድ ሰው እንጃ አሳዘናችሁኝ። ሆዴ ቦጭ ነው ያለው። እንደለመዳችሁት አዘቀት ውስጥ መግባት ጀመራችሁ። በዚህ ከቀጠለማ ሰውየው አይደለም ካቅሉ ከሚስቱ ልታፋቱት እኮ ነው። የእንትን ድሬድ ማን ይፈልጋል እንዴ? ካልሆነ አንደኛው ሩባ ይሰራ። አበሻ ቢሆን እኮ በዛው ሄደው ነበረ። ነገሩ ፈረንጆንና ተቸገራችሁ። ቀጣይ ደግሞ ከኔ ደርቢ ከቶተናም ጋር ነሽ። እንጃልኝ ያቺ ዶሮ እንደ ጥሬ መታ ልክም አድርገህ ቁጭ ታደርግሻለች። መጨረሻሽ እንደሆነ አላቀልሽም። ያለሁበት መክሬሽ ነበረ። በዚህ ሁኔታ ከቀጠለ እኮ የፀጉርም ድሬድ ብቻ ሳይሆን የሌላ ነገርም ድሬድ ልናይ እኮ ነው። ተናግሬያለሁ። ለማንኛውም ሁሌ በቡድናችሁ የተቃጠላችሁ ለምን ትቀራላችሁ? ናና ቤት ላይ ሬጅስተር ስታደርጉ 350 ብር ጀባ ይላችኋል። ከአንደኛ እስከ 10ኛ ድረስ ዲፖዚት ታደርጉ 350 ብር ተጨማሪ ቦነስ ይሰጣችኋል። ከዚህ ውጭ ምን አለ? ገብታችሁ ሬጅስተር አድርጉ። ቦነሳችሁን ላፍ እያደረጋችሁ እየተወዳደራችሁ ተዝናኑ፣ ይሸለሙ፣ ይዝናኑ፣ ይብሉ። ደስታን ለማግኘት ና ቤት ቴንክ ዩ። 47 ላይ 1-0 እየመራ እንደወጣን እናውቃለን። 49 ላይ ግን 2-1 እየተመራ ነው። ይሄ ምን የሚሉት ነው? እንዴ ማን እንደዚህ አንተ እንጥቆይ እኔ እኮ እንዴት ላርጋችሁ? እሺ እንዴት ዳሉት ማለት ነው። በቃ እግርን በአንድ እግር መኖር ትችላለህ። አንድ እግር ንጣ በቃ በገዛ ፍቃድ ማለት ነው። ሁለት አጫኔ የመጨረሻው ኳስ ደስታ እግዚአብሔር ነው የምላችሁ። በዚህ አቋማችን ቶተናምን ሄደን ልንጮት ለዛውም አዌ ሄደን ቶተናምን ልናሸንፍ አይሆንም ማለት ነው። በቃ ዳሉት እንዳይገባ አንፈልግም። ምንም ይሁን ብቻ ጀመው ሼር አድርጉ። ከቻልን ዳሎት ጋር እንዲደርስ እናደርጋለን። ቪዲዮ ጋንም መግባት ይችላል። ጀመው በቃ እኔ ግራ ገብቶኛል። በቃ ዋንጫ አንዱ ጆሮ ይዘናል ብለን ቂጥ ደርሰናል። አሁን ቂጡ ላይ ነው ያለነው። ከቂጡ እንዴት ወደ ጆሮ እንደምንወጣ አናውቅም። ጀመው ለማንኛውም ማለት ነው ሼር አድርጉ ቪዲዮ። ፀጉሩን ያሳደገው ልጅ 5 ጨዋታ ማንቸስተር ዩናይትድ ካላሸነፈ አልቆረጥም ብሎ ፀጉሩ ያደገው ልጅ እኮ ከእንደገና ነው። አሁን ዛሬ ሲወጥ እንደገና የሚቆጠረው ይጠብቃል። እስከዛ ድሬድ ያደርጋል። ችግር የለም። አቻውም እንደማሸነፍ ይቆጠርለት ይቆጠራው። እኛ ራሱ እኮ ነው ቀን እየቆጠረ ብታይ 380 ቀን 382 ቀን እያለ ነበር። አሁን እንደገና አንድ ብሎ ሊጀምር ነው። ገብተዋል። ቹቻ እሱ ከኔ ውጪ ማንም የለም ብዬ ነበር። አፍልቼ ነበር። በ90 ሰከንድ ክትት አድርገው አቀዘቀዙኝ፣ አረጋጉኝ። ቤተሰቦች አይ አንወርድም፣ በዚህ ዓመት አንወርድም። ቤተሰብ አንወርድም። ምርጥ ቲም ነው። I so thought we had that. Even right at the end, Ahmad's shot cleared off the line. I genuinely felt sick. I'm not gonna lie, I do feel completely heartbroken by today, but of course, I have already been looking at the next possible haircut date, and to be honest, I do feel quite optimistic. The next time it could happen is the 8th of December after the Wolves game, which will be day 429. But if you look at our next 11 fixtures, we're playing Spurs, Everton, Palace, West Ham, Wolves, Bournemouth, Aston Villa, Newcastle, Wolves again,
Leeds, and then Burnley. Surely in that period of games we can get a run of 5 wins in a row. I would personally say that every single one of those games are winnable, so I don't think the haircut moment will be delayed too much. In terms of the performance, we did seem to switch off at parts during the game, but I do think there's still positives to take. Some of the build-up play is as slick as I can remember it for quite some time. There's definite progress to be seen, but of course these things take time. I'm bitterly disappointed at the result today and to be back at 0 on the challenge. Before the game it felt like it was going to be an easy win, to be honest, but we keep going and I know that those wins are coming soon.